ለምን በክብር አንጠራቿትም? የላይላ ኑር ሰቦ ቤተሰብ እሷ ሚዲያ ላይ ቀርጻ አቅርባት ነው አይደል ልጃችሁ ዛሬ በእጃችሁ ገባችሁ። ታዲያ በቀደም አዲስ አበባ ስትጓዙ ምንስ ቢሆን ይዛችኋት አትሄዱም ነበር? እዛ ጋር መገኘት የነበረባት ፋሲካ ናት። እኔ ምን ብጣላት ሐቅ አላት። ልትመሰገን የሚገባለች እንዳትመሰገን ያደረጋችሁት አንደኛ። ሁለተኛ ቲክቶክ ላይቭ ላይ አስገቡኝ እያለች እርስ በራስ እዛ በሚዲያው ስትሳተፉ የነበራችሁ ሰዎች እርስ በራስ ህዝብ ሲያመሰግናችሁ የዛን ቀን እርስ በራስ ስትመሰጋገኑ ፋሲካ ትግባ ስትባል ኻሊድ ፋውንዴሽን አትገባም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ተመልካቾች እንደምናችሁ ደህና ናችሁ? አላችሁ ቆይቻለሁ ቪዲዮ ከሰራሁኝ አይ ቲንክ እንደምናፍቃችሁ አምሱር ናፍቃችኋለሁ። በነገራችን ላይ ምንድነው የሚባለው? ቆይ የሆነ ነገር አለ መረዳው የሆነ ሁሌም የምታደርጉት ነገር ለምንድነው ሳ እኔ በቃ አሁን መግቢያ ላይ ዩቲዩብ መግቢያ ላይ አምሹር ናፍቃችኋለሁ ሁሌም ናፍቃችኋለሁ ማለት ስለለመደብኝ ሁሌም እላለሁኝ። አለኩላል ያው ልማድ ነው። እኔ ምን ያለው መሰላችሁ ብዙ ሰዎች የዩቲዩብ ቻናል መግቢያቸው አንድ አይነት ነው። ሱብሃንአላህ አስባችሁታል? የምትናገሩት ነገር ዴይሊ ሁሌም በቃ ትደግሙታላችሁ ሳታስቡት። ብዙ ልጆች ሳያቸው እኔ ዩቲዩብ ቻናል ያላቸው መግቢያቸው ላይ መጀመሪያ ሰላምታ ሲያቀርቡ ሁሌም አይሳሳቱም። ለምሳሌ ፋሲካ ቲዩብ ምን ትላለች መሰላችሁ? ሰላም አለይኩም ካለች በኋላ ከዛ በኋላ ሁላችሁም በአለም ላይ ላላችሁ ሰላም፣ ጤና፣ ፍቅር አብዝቼ ተመኘሁ ትላለች ፋሲካ ቲዩብ አንድ። ለምለም ቲዩብ ደግሞ የተንቢ ቲዩብ ደግሞ ሰላም ጤና ይስጥልኝ ነው የምትለው። ኦልዌይስ ኮመን እንደዛ ነው የምትለው። እኔ ደግሞ ሰላም አለይኩም ካልኩ በኋላ ጠፍቻለሁ ናፍቃችሁኛል እላለሁ። ናፍቂያችኋለሁ እርግጠኛ ነኝ እላለሁ። አምሹር ናፍቂያችኋለሁ ያለኩላል እንደምናፍቃችሁ አልጠራጠርም። በጣም ብዙ ጊዜ ሆነኛል ቪዲዮ ከሰራውኝ። እስኪ ቪዲዮ ላይክ አድርጉት ቤተሰቦች፣ ቪዲዮ ላይክ አድርጉት። ዛሬ እነ መዳሞች ወጣ ሲሉ እስኪ ቻናል እየቀዘቀዘ ስለሆነ ቪዲዮ ልስራ አልኩኝና በዛውም ደግሞ እንደ አንድ ዩቲዩብ ቻናል ተጠቃሚ ማለት ነው እጄን እያወራችሁ ላወራ እንደ አንድ ዩቲዩብ ቻናል ተጠቃሚ እኔም እስኪ አስተያየት ልስጥ። ምን አለ መሰላችሁ ሰሞኑን ታውቃላችሁ ሌላ ኢትዮጵያ ገብታለችና ለመጀመሪያ ጊዜ ወደ ሚዲያ እንድትመጣ ያደረገችው ፋሲካ ቲዩብ ናት። መቼም ቡታጅራዎች አልተቻሉ። የእሷ ግን ከፍተኛ ኃይለኛ ጅራ የሚያስገኝ ስራን የሰራችው የአንድ ነፍስ ማዳን ማለት ሱብሃንአላህ። ሁላችንም ከአላህ በታይ ለሰዎች ሰበብ የምንሆን ያርገን ያ ረቢ። ለሰው የጭንቀት የሐዘን የማልቀስ ሰበብ ሳይሆን ለሰዎች የደስታ ሰበብ የምንሆን አላህ ያድርገን። ወላሂ ደስ ይላል ከምንም በላይ። እና ምንድነው ከኋላ ሰማያዊ የሆነው አለኩላል ተነገጥኩ። እንዴት ከለሩ እንደተቀየረ አላውቅም። አለኩላል ከዛ ደግሞ የተንቢ ዛሬ ምን አለች? ለምን ፋሲካን ቴንሽን አረገኝ። ከለሩን ቀይሮ ለምንድነው ከለሩን የቀየረው? ምን መሰላችሁ በነገራችን ላይ መጥፎ ነገር መነጋገር የሆነ ቀን ዋጋ ያስከፍላል። ለምንድነው የምስቀው? ቆይ ምን እንደው አላውቅም። አቴንሽኔን የሰረቀኝ ከኋላዬ ሰማያዊ ከለር አይቼ ነው። ላወራ ነበር አለ ሶሪን አስጠፋኝ። ለማንኛውም ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ።
የነበራችሁ ቤተሰቦቼ ደግሞ ይሄን ቪዲዮ የምታዩት እስኪ ላይክ አድርጉ። ምን ችግር አለው? ላይክ አድርጉ። ነገሩ አታድርጉ፣ እናንተ አላድርጉ ማለት አታድርጉ ማለት ነው። አሁን ያም ተመልሻለሁ። አያም ባክ ለቀለው ከእንግዲህ ቪዲዮ እንዴት በኩሌ እናመሰግናለን የኔ ጓደኛ። እንኳንም ያለን የሚዲያ አካል ሆነሽ ይሄንን ቪዲዮ ሰርተሽ እቺ ልጅ ህይወቷን ይዛ ወደ እናት አባቷ እንኳንም ቀላቀልሽ። እድሜ ላንቺ። በጣም ነው የምናመሰግነው። የሀገሬ ልጅ ጎበዝ ነሽ። እችን ሚዲያ ተጠቅመሻት የአንድን ሰው ህይወት ታድገሻልና እናመሰግናለን ፋሲካ። ሌላው ደግሞ ሌላ ኑር ሰቦ በድጋሚ እንኳን በሰላም ለሀገርሽ በቃሽ። ቤተሰቦችሽም እንኳን ደስ አላቸው። ሌላው ደግሞ እናትሽንና አባትሽን እንድትጠይቅ እፈልጋለሁ። የሆነ ጊዜ የሰሩት መልካም ነገር አለና ያቺ መልካም ነገሮች እኛን ብዙ ሰዎችን ይቀይራል ብዬ ስላሰቡ፣ ምክንያቱም በእነሱ መልካም ስራ ነው ያንቺን ህይወት ፈጣሪ ከሆነች ነገር ውስጥ አሾልኮ አውጥቶሻል ብዬ የማስበው እና ይሄ ነው ማለት ነው። እናመሰግናለን። እኔ እናያለን፣ እንሰማለን፣ እናውቃለን። የማንናገረው ግን እንከባበር ብለን ነው። አንዱ አይደል እንዴ ቁጭ ብለው ውሎ አዳራቸው ላይቭ ሲሳደቡ ውለው የሚያድሩ እያንዳንዱን ግለሰብ እየጠሩ ሲሳደቡ ውለው የሚያድሩ እነሱን አቅም ካለ እነሱን ታሳስረው